አፋሪኮ እኔ ምን አደረኩ? እኔ ሱቅ በር ላይ የሌለው እዚህ ጋር ቢሮህን አድርገህ ይቺ ሰውዬ በጣም አስገራሚ ናት። እስከመጨረሻው እንድትከታተሉ ተይሁ ጋብዣችኋለሁ። ሞላ አሳያችሁ። ሳፋሪኮም እዚህ ጋር ለጥፏል። ሞባይል ቤት እዚህ ጎን ነው የለውም። እዚህ ጋር ደግሞ ሁለቱን ለጥፏል። እኔ ገረመኝ። እኔ ሱቅ በር ላይ ለምንድን ነው ያለጠፈው? የኔ ፊት ለፊት ነው። ቆይ ላሳያችሁ። ይሄ ነው የኔ በር። የለም እዚህ ጋር ይኸው እዚህ ሽርንቁላው ጋር ማለት ነው ለጥፏል። 1 2 3 4 አራቱን ለጥፏል። የገረመኝ ቢሮአቸውን ደግሞ ላሳያችሁ። ጉል ቢሮአቸው በጣም ደስ የምትል ቢሮ ናት። ቆይ ይሄ እኮ ነው ላሳያችሁ። አቺ ናት ቢሮአቸው። ይቺን ቢሮአቸውን አድርገው ማስታወቂያ በደንብ ሰርተዋል። ደስ ይላል። ነገር ግን እኔ በራ ያተለጠፈው ምንድነው? ቤት ተከራኙና ደግሞ ሲም ካርድ እንድንገዛቸው አይደል? ጥላ በመፈለግዳችንን አናይምኛ። ጥላ ሰክተው ነው ቢሮአቸውን ያስቀመጡት። አንድ አስገራሚ ሰውዬ እዚች ጋር መጣች። 150 ተብያለሁና ብር አንጣ እያለኝ እንዳጋጣሚ ነው ለስራ ነበር የወጣሁት። በድምጽ ስሰተ ነው ቁጥር የሚወጣው 150 ይዘህና ቆይ በድምጽ አታውቀኝም? አውቃለሁ ግን ስሰተ ነው ስሰተ። እኔ እኮ ባላባጃጅ አይደለሁ። አውቃለሁ። የባጃጅ ሹፌር ወደለው ተራ ነው እንደየም። አዎ ያሲን አሁን በሰጥህ በኋላ ሱቅ የመንጣት አይቀርም። አልመጣም። ትመጣለህ? አልመጣም። አሁን ነው የምትመጣው። ኧረ ተው እንጂ ለፈልከ በላው ገዴ መጣው። አንተ እኮ ሞዴሊስት ነህ። እንገረማ ከሰዓት ነው ወደ ተቀበልክ ይበቃል። ወደ ሰዓት ለማኛ አልመስልም እኮ ከሰዓት ለማኛ አልመስልም አይደለም። አሁን እኔ ጋር ስትመጣ አሁን አንተ ትላለህ። አሁን 10 ብር ሰጥ። ስንት ብር ነው የምትሰጠኝ? 50 ብር ስጠኝ። 50 ብር በኋላስ 150 ይዤ እንድገባ። ተው ቆይ ደግሞ አንተ ምንድን ነው አንተ ና